ጥያቄ ቁጥር 34 የ2015 የዩኒቨርሲቲ መግቢያ የ12ኛ ክፍል ፈተና ነው። በጣም ቀላል ነው። ጀስት እቺ ፎርሙላ ቀድማችሁ ያዙ። ታን ቴታ ማለት ጀስት ምን ማለት ነው? m2 m1 ኦቨር 1 ፕላስ m1 m2 ይሆናል ማለት ነው። እቺኛው ከያዛችሁ በጣም ቀላል ነው። ኮንሲደር ዘ ላይን L1 y equal to x plus 3 is given and L2 y equal to 1 minus x is given. Then the angle between L1 and L2 is የተባለው አንግሉን የተጠየቅነው ማለት ነው። ስለዚህ እና አንግል ለማወቅ ያለን አማራጭ እቺን ፎርሙላ ነው የምንጠቀመው። ሌላ መንገድ ይኖራል ግን እሱ በጣም ትንሽ ከባድ ይሆናል። ጀስት የዚህን ቴታ እና የዚህን ቴታ ከፈለግን በኋላ ማግኘት እንችላለን። ግን እሱን ከምናደርግ እቺኛውን መጠቀም የተሻለ ነው። ምክንያቱም አንድ ጋር m1 is given L1 ስለሆነ m1 2 አድርገን እንወስዳለን። ይሄ ደግሞ L2 ስለሆነ m2 ብለን እንወስደዋለን። m2 ማለት ስንት ነው? እዚህ ጋር -3 ጀስት ስሎፕ ማለት ምንድነው? y equal ነው mx plus c ነው። ያ ማለት የx ኮኤፊሺየንት ምን ብለን ነው የምንወስደው? ስሎፕ ብለን ነው የምንወስደው ማለት ነው። ምናልባት L1 ብሎ በስታንዳርድ ፎርም ካልጻፈው ለምሳሌ -3x plus 2y እኩል ነው 6 ብሎ ከጻፈ የግዴታ በዚህ ፎርም መጻፍ አለባቸው። ያ ማለት ምን ማለት ነው? 2y እኩል ነው ወደዛ ስቴት ምንድን ይሆናል? 3x plus 6 ይሆናል። ዘን ለሁለት ማካፈል አለባችሁ ግዴታ ማለት ነው። ስለዚህ y እኩል ነው 3 over 2x plus 3 ይሆናል። ስለዚህ ስሎፑን እቺንም እንወስዳት ማለት ነው። እዚህ ጋር ግን በደንብ ጽፎላችኋል። ስለዚህ ቀጥታ እቺ መተካት ነው ማለት ነው። ስለዚህ ምን አደርጋለሁ? ታን ቴታ ማለት ለተካ m2 ማለት -3 ማይነስ m1 ማለት 2 ኦቨር 1 ፕላስ m1 ታይምስ m2 ማለት 2 ሲባዛ በ3 ማለት ነው። ስለዚህ ታን ቴታ ማለት -3 -2 ማለት ስንት ነው? -5 ነው ኦቨር 1 2 ሲባዛ -3 -6 ይሄ ማለት ምን ማለት ነው? -5 ኦቨር -5 ያ ማለት እኩል ነው 1 ማለት ነው። ታን ቴታ እኩል ነው 1 ይመጣል። ስለዚህ ኢንቨርስ ስናደርገው ቴታ ማለት ምን ማለት ነው? ታን ኢንቨርስ ኦፍ 1 ማለት ነው። ታን ኢንቨርስ ኦፍ 1 ደግሞ እናውቀዋለን። ያ ማለት ስንት ነው? 45 ዲግሪ ማለት ነው። እዚህ ራድ መቀየር እንችላለን። ያ ማለት 45 ዲግሪ ከሆነ ሲባዛ ምንድነው እናደርገው? በፓይ ኦቨር 180 እናደርገዋለን ማለት ነው። ዲግሪ በዲግሪ ይጠፋል። በ45 1 በ45 4 ስለዚህ ፓይ ኦቨር 4 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ይቻላል። በዚህ ጥያቄ መሰረት አንደርስታንድ ካደረጋችሁት L1 ለምሳሌ y equal ነው -2x plus 3 ቢሰጣችሁ እና L2 y equal ነው 1 3x ቢሰጥ ዘን the angle between L1 እና L2 ስንት ይሆናል? እሱን ኮሜንት ሴክሽን ላይ አስቀምጡልኝ። እዚህ ጋር ካለ ምርጫው ከዚህ ጋር አስቀምጡ። እዚህ ጋር ግን የለም አይ ቲንክ። ስለዚህ የመጣላችሁን በራድ ማለት ነው ፓይ ኦቨር ወይ የሆነ ነገር አድርጋችሁ ኮሜንት ሴክሽን ላይ አስቀምጡልን። ስለዚህ ይሄን ሰራችሁት ማለት እቺኛዋን ፎርሙላ ያዛችሁ ማለት ነው። እቺን ከያዛችሁ ደግሞ አንግል ቢትዊን ቱ ላይን L1 and L2 ቢጠይቃችሁ ማንኛውም ጥያቄ ላይ መስራት ይቻላል ማለት ነው። ስለዚህ እነዚህ አድርጉ። ለአካውንታችን አዲስ ከሆናችሁ ፎሎ ማድረግና አትርሱ። እንዲሁም ላይክ በማድረግ ቪዲዮውን ለሌሎችም ተደራሽ እንዲሆን ማድረግ ትችላላችሁ። ለጓደኞቻችሁም ሼር አድርጓቸው። አብራችሁን ስለቆያችሁ አመሰግናለሁ። እነዚህን አይነት ጥያቄ በምትሰሩበት ጊዜ በጣም መጠንቀቅ አለባችሁ። ጀስት ማትስ የናሽናል ኤግዛም ነው። what is the fifth term of the sequence ተሰጥቷል to the power of n plus 4n minus 5 n starts from 0 to infinity የተጠየቅነው ምንድነው? fifth term አምስተኛውን ማለት ነው። ስለዚህ አምስተኛውን በምንፈልግ ጊዜ እዚህ ጋር አምስትን ቀጥታ አንተካተም ማለት ነው። ምናልባት አሁን ፈጥኖ የሚሰራ ተማሪ to the power of 5 plus 4 times 5 ብሎ ሊሰራው ይችላል። ይሄ x ነው። ምንድነው? ከዜሮ ነው የሚጀምር ተብላ 0 1 2 3 4 5 አሁን ብንቆጥር ተርሙ እዚህ ጋር አንደኛው ተርም አለ፣ ሁለተኛው ተርም፣ ሰርድ፣ ፎርዝ፣ ፊፍዝ ተርም ያለው ማን ነው? n ስንት ሲሆን ነው? 4 ሲሆን ነው ማለት ነው። ስለዚህ እዚህ ጋር ማንንም የምተካው n ላይ 4 ነው የምተካው ማለት ነው። ስለዚህ to the power of 4 plus 4 times 4 minus 5 ይሆናል ማለት ነው። to the power of 4 ማለት 2 ሲባዛ 2 ሲባዛ በ2 ሲባዛ በ2 2 በ2 ስንት ነው? 4 4 በ2 8 8 በ2 16
ሲደመር 4 ሲባዛ በ4 16 ሲቀነስ 5 16 ሲደመር 16 ስንት ነው? 32 ሲቀነስ 5። ስለዚህ ከ32 ላይ 5 ስንቀንስ ስንት ይሆናል? 27 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ኤ ይሆናል ማለት ነው። አይ ቲንክ በጣም ግልጽ ነው ብዬ አስባለሁ። እቺ ከዜሮ መጀመሪያዋ ናት እንጂ ያን ያክል የሚከብድ እንትን የለውም። ለምሳሌ ስድስተኛው ተርም ቢባል፣ ሰባተኛው ተርም ቢባል፣ ስምንተኛ ቢባል እናንተ የምትጠቀሙት የትኛውን ነው? ዋናው ታርጌቱ እሱ ነው። ለምሳሌ እስኪ እናንተ ፋይንድ ዘ ሲክስዝ ተርም ኦፍ ሲኬንስ ራሱ ማለት ነው። ኤን ስታርትስ ፍሮም 0 to infinity። ሌላ አንድ እዛው በተመሳሳይ ሁለት ጥያቄ እናደርግላችሁ። ሲኬንሱ to the power of n plus 4n minus 5 ቢሆን ራሱ ማለት ነው n starts from 2 to infinity find the I think fourth term ብናደርገው ስንት ይመጣላችሁ? እስኪ የሁለቱን ስሩልን። ለዚህኛው 6 ተርም ፈልጉ፣ ለዚህኛው ደግሞ ስንተኛውን ተርም ነው የምትፈልጉት? አራተኛውን ተርም ማለት ነው። ትንሽ የተቀየረ ነገር አለው፣ በደንብ እዩት። ስለዚህ እነዚህን ሰርታችሁ ኮሜንት ሴክሽን ላይ የአንደኛውንና የሁለተኛውን መልስ አስቀምጡልን። ስለዚህ እንደዚህ የምንጠይቃችሁ ምንድነው ጀስት እነዚህ ነገሮች በደንብ እያዛችኋቸው እንድትሄዱ ነው። ምክንያቱም ለዚህኛው ስድስተኛውን ተርም መፈለግ ከቻላችሁ ለዚህኛው ደግሞ የተወሰነ ሞዲፋይ ሆኗል አራተኛው ተርም መቀየር ማግኘት ከቻላችሁ በጣም ግልጽ ነው ማለት ነው። ስለዚህ እነዚህን ጥያቄዎች ሰርታችሁ ኮሜንት ሴክሽን ላይ ያስቀምጡልን። ለአካውንታችን አዲስ ከሆናችሁ ፎሎ ማድረግና አትርሱ። ገበታ አካዳሚ ዩቲዩብ ቻናል ላይም የተለያዩ ቪዲዮዎች ታገኛላችሁ። በአካውንታችን እዚህ ጋር የተለያዩ ጥያቄዎች ስለምንሰራ እነሱን ማግኘት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን።